ግዴታ ፋይል ማሳየት አለብኝ ማለት እንደሚደብራቸው እናንተ ሃይሚንም እንደሚደብራት አውቃለሁ። ለኔ እውነት ሲባል ግን ይሄን ነገር ግዴታ ማሳየት አለብኝ ለቤተሰቦቼ ማለት ነው። ምክንያቱም እኔ በዚህ መልኩ ብዙ ሰዎች ዲስ እያደረጉኝ ነው እንትን እያሉኝ ነው። በቃ ውሸት ይዞ ነው እንደዚህ የሚጫጨው ምናምን ክብሬን እየተነካው ስለሆነ ከሃይሚ ጋር ያሳለፍናቸው ጥቂት ጊዜያቶች በቪዲዮ አያጂ ለነሱ ላሳያቸው ነው ማለት ነው። ፋይሏን አውጥተህ ለህዝብ ልታካፍል የሁለታችንም ጉዳይ ነው። አብቂ ስለ ነገሮችን በኔም በሱ ቦታ በሆነስ ብላስብ የሁለታችንም ጉዳይ የሁለታችንም ስም የሁለታችንም ክብር ስለሆነ እዚህ ጋር እየጠፋ ያለው እኔ ውሸታም መባል አልፈልግም። በየደረስኩበት የልጅ ስማንት ነው እንዲባል አልፈልግም። ትንሽ ይሄ ነገር ነው ማሳየው እንዳልኩት። ይሄ ፋይል ማለት እኮ አንተ ህይወቷን ይበጠብጠዋል አይደለም? የሚበጠብጥ ነገር አለ። ህይወቷን ምስቅልቅል ነው ብቻ እርግጠኛ እንዲሆኑ ብቻ ነው። ጨረሻችን ነው የሚሆነው። ነግሬሃለሁ። ስልኩን አምጣው። በዚህ መልኩ ህይወት ሊበጠብጥ ልቀቀኝ፣ አስቀይማለሁ። ታውቃለህ? ልቀቀኝ፣ አስቀይማለሁ። በሱ ህይወት ምንም ነገር ማርሰማ ስልኩን አምጣው። ስልኩን አምጣው። ልቀቀኝ፣ አጥፋው። ስልኩን አምጣው። አምጣው ስልኩን። ልቀቀኝ፣ ልቀቀኝ፣ እኔ አስቀይማለሁ። ምንድን ነው የምትለው ወንድሜ? ስልኩን አምጣው። ልቀቀኝ። ለምንድን ነው ፋይል አስለቅም አትለቅም? እሺ ሰላም እንዴት ናችሁ ውድ ቤተሰቦቻችን? እንደምን ቆይታችኋል? እንደምን ሰንብታችኋል? እኛ አለን። ያው ባለፈው በተሰራ ቪዲዮ ብዙ ሰዎች እየተንጫጫችሁ ያላችሁ ሰዎች አላችሁና ያ ሪል ያልመሰላችሁ ሰዎችም አላችሁ። ያው እኔ ጋር ያለውን ነገር ነው ያኔ ራሱ ጓደኛዬ ተባብሮኝ አጠገብ የሆኑ ብዙ ነገሮች አግዞኝ እሷን ለማግኘት ነው እንድችል ያደረገኝ ማለት ነው። ዛሬ ደግሞ ያ ነገር ውሸት ነው ያ ከሌላ ቦታ ያመጣው ነው ምናምን ብትሉ ሰዎች እውነታውን ለማስረዳት ወደ እናንተ ነው የመጣሁት ማለት ነው። ዛሬ አቡኪንም ደውዬለታለሁ። ያው እዚህ ጋር መጥቶ አብረን ፋይሎቹን ለማሳየት ሞክራለሁ። ምክንያቱም ዛሬ ካላያችሁ አታምኑ ምን ጋር ሲሆን ማለት ነው እውነታውን። እኔ ግን ይሄ ፋይል እንዲወጣ አልፈለኩም ነበር። ምክንያቱም ልጅቷን ህይወቷ ላይ የሆነ ችግር ይፈጥራል ብዬ ስላሰብኩኝ ይሄን ፋይል ማውጣት አልፈለኩም ነበርና ዛሬ ግዴታ ሆኖብኝ ነው። ምክንያቱም እኔ በየደረስኩበት መቸተት አልፈልግም። ምክንያቱም ብዙ ሰዎች ውሸታም ነው ምናምን እያለኝ ነው ያለው። ምክንያቱም ያሳየው ነገር ስለሌለ የሚታይ ነገር ስላሳየው ማለት ነው። ስለዚህ ዛሬ ደግሞ በዚህ መልኩ እኔን ብዙ ሰዎች እንትን ሊሉኝ ስለማልፈልግ ሪል እውነታ እኔ ጋር እንዳለ ለማሳየት ነው ዛሬ የመጣሁት ማለት ነው። ሙሉ ፋይሎች ይያለውኝ ዛሬ ለሁላችሁም የማሳያችሁ ይሆናል። ያው ብዙ ጊዜ አጠገብ ያለው ሰው ወንድ ነው ሌላ ነገር ነው ምናምን የምትሉ ሰዎች ቡራን ያከብሯለሁ። እሷንም በጣም ለሷ ቦታ አለው። ግን እናንተ እንደምታዩት አይደለም እኔ የሚታየኝ ብዙዎቻችሁ እኔ ብቻ የሚመስለኝ እንደ ወንድሟ ነው ምናምን ሳይው ለማን ነው ቡራ የሃይሚ ወንድም ነው የሚመስለኝ። ለምን አይታየኝም ታውቃላችሁ? ውድ ቤተሰቦቼ ይሄ ነገር ስል ሊከፋችሁ ቀር ሊላችሁ ይችላል። ግን ከማየው ነገርና በቃ ደማቸውን ላይ ይመሳሰልብኛል ማለት እኔ በህይወቴ አንዲትም ቀን ቢሆን ፍቅረኛ ወይም ደግሞ የፍቅር አጋር ካላት ሴት ጋር ፍቅር ይዘኛል ብዬ አስቤ አላቅም። እሱን የማየው በቃ ደስ ነው የሚለኝ። በነገራችን ላይ ማታ ራሱ በሰሩት ቪዲዮ ትንሽ ደስ ብሎኛል ማለት የሆነ ትንሽ ማደሩ ምናምን ደባበረኝ እንጂ እና አንድ ላይ ሲሆን በጣም ነው ደስ የሚለኝ። የሆነ እንደ ወንድም የሚንከባከባት ነው የሚመስለኝ ምናምን ሜቢ አይኔን ጨልሞት ሊሆን ይችላል። ፍቅር ከባድ ነው። ያው እናንተ ለጥቂቶቻችሁ ታቁታላችሁ ብዬ አስባለሁ። እና እኔ ብቻ ነኝ ወይስ እናንተም ጋር አለ ማለት እንደ ወንድም እና እህት እንደሚመሳሰሉብኝ እናንተም ጋር ሊኖር ይችላል። ምናልባት እንክብካቤው ሊሆን ይችላል ማለት ፍቅረኛም በዚህ መልኩ ሳይሆን እኔ እንጃ በቃ የሚታይ ሙሉ ለሙሉ እኔ የምላችሁ እንደ ወንድሟ ነው እሱ ማለት ነው። ስለዚህ ሌላ ሰው ማንም ሊቀማኝ ስለማልፈልግ ነውና ያው ህይወቴም ለሷ ብዙ ነገሮች መስዋዕትነት ከፍያለሁ። ያን መስዋዕትነት ደግሞ እሷን በቀላሉ እንዳጣት አያደርገኝም ማለት ነው። ስለዚህ ዛሬ እውነታውን ለመናገር ነው የመጣሁት ማለት ነው። ምክንያቱም አላመናችሁኝም። እኔ ይህን ፋይል በእርግጥ እሷን ሊያስደብራት ይችላል። የእሷ ህይወቱ ላይ ብዙ ጫናዎች ሊፈጥር ይችላል። ስለዚህ እኔን ደግሞ ከዚህ በላይ ራሴ መጉዳት አልፈልግም ማለት ሁሉም ሰው የሚያየኝ ሰው አንተ ውሸት ምናምን የሚለኝ ሰው ነው ያለው። እስከመቼ ድረስ የሷን ለሷ ብዬ እኔ ራሴን አገረጣለሁ። ስለዚህ ፋይሉን ሪያሊቲውን እውነታውን ለእናንተ አሳያችኋለሁ። ያን እናንተ የምትፈርዱኝ ይሆናል። በቃ የሆነ በሰባዊነት እንድታዩት ነው ፈልገው የሆነ እሷ ብዙ ኦዲየንስ ስላላት ወይም ደግሞ ብዙ ስራዎች ስለሰራች ከእናንተ ጋር ለሷ አክብሮት ሊኖራችሁ ይችላል። የሷን አክብሮት ደግሞ እኔ እንትን እንዲስ ማድረግ የለበትም። እሷ እንደምታከብሯት ሁላ እኔም አንድ ግለሰብና አንድ ኢትዮጵያዊ በቃ ወንድ ነኝ ወጣት ነኝ እንደ አንድ ወጣት ነው ማየት ያለባችሁ። በጣም ስልሽ የምታዩበት መንገድ እኔን ታች አርጋችሁ እሷን ላይ አርጋችሁ ስለምታዩ ወይም ደግሞ ለሷ ካላችሁ ክብር አንጻር ነው እኔን እንደዚህ የምታደርጉኝ ማለት ነው። ስለዚህ በዚህ መልኩ መሆን የለበትም ብዬ ማስበው ነገር ነው። ጀለስም ደውዬለታለሁ። ያው ግዴታ እሱም ነገሮችን አንድ ላይ ስለጀመርናቸው አንድ ላይ ብናሳያችሁ የሚለውን አስቤ ነው እንጂ ቶሎ እንቱን አሳይቻችሁ መጨረስ ይችል ነበር። ስለዚህ እሱም እየመጣ ነው። ግን ብዙ ሰዎች ተጠንቀቁ ነው እረፉ ነው ብለው በቃ ስታዩት ይሄ ነገር እንዴት ነው በቃ እንደ ሰው ነው ማየት ያለባችሁ። ይፈጠራል፣ ያለፈ ህይወት ይኖራታል። ሁላችንም ያለፈ ህይወት አለን። ስለዚህ ያንን ህይወት መቀጠልን ወይም መድገም ካልፈለገች ራሱ የሆነች ተገናኝተን ቪዲዮ ሰርተን ሜቢ ህይወት አለኝ እንደዚህ ነው ቡራ የኔ ህይወቴ ነው ምናምን ብላ ብታሳየኝ ቢሳይለኝ ስላልታየኝ ማለት ነው። ምክንያቱም እኔ ቡራ ፍቅረኛዋ ሳይሆን ወንድሟ ስለሚመስለኝ ነው ብሩክ ማለት ነው።
ስለዚህ እኔ ይደብረኝ ነበር ሲጀመር። እስቲ የትኛው ሰው ነው ፍቅረኛው ከሌላ ወንድ ጋር እንደዚህ አይነት ግንኙነት ስታሳልፍና ማይደብረው? እኔ ግን ፈጽሞ አይደብረኝም ሪያሊቲው ስነግራችሁ ማለት ነው። ግን አንዳንድ ህጻናቶች መጥተው ሲንጫጩ በጣም ነው የሚደብረኝ። ማለት ሃይሚ እንደዚህ ነች፣ ሃይሚ እንደዚህ ነች፣ ከሃይሚ ጋር ያለፈ ግንኙነት አለን፣ ከሃይሚ ጋር ሃይሚን ውድጃታለሁ ሲሉ በጣም ነው የምቃጠሉ። የሆነ በቴስታ በላቸው ነው የሚለኝ። ግን ከቡራ ጋር ቪዲዮ ስሰራ ምንም ፏ ነው ብሎ በቃ አዝናናለሁ። ሜቢ የሷም ውበትና የሆነ ሳቋን ማየት ምናምን ሊሆን ይችላል እኔ የሚያስደስተኝ። የሆነ ደስ የሚል ቪዲዮ ሲሰሩ ብንደሰድበት ሰዓት ላይ ነኝ። ምክንያቱም እኔ እንጃ እይታዬ እንደነገርኳችሁ ነው ሃይሚና ቡራ ወንድማማች እንደሚመስሉኝ ለዛም ሊሆን ይችላልና ውድ ቤተሰቦቼ በሌላ ነገር አትዩብኝ። ይሄ ነገር ማለት ነው በቃ ሪል ፍቅር ስለሆነ ነው እንደዚህ ምነዘንዛችሁ ማለት ነው። ስለዚህ እረፉ። አንዳንድ ሰዎች ደግሞ አላችሁ ከየትም እየመጣችሁ ሃይሚ እንደዚህ ነች ለቪው ምናምን ብላችሁ ምሰሩ ሰዎች አላችሁ። በነገራችን ላይ ስለሷ ያልሆነ ነገር ሰዎች ሲያወሩ በጣም ነው እኔ ራሱ የሚደብረኝ። እናንተ ጋር ያለው ነገር እኔ ጋርም አለ። በጣም ነው የሚከፋኝ ማለት ነው። ምክንያቱም ልጅቷ ማታረግ ፈጽሞ እንደዚህ አይነት ነገር ማታረግ ነች። የሚደብር ነገር ባታረጉ እላለሁኝ። ቡራ ቀጥል፣ እንክብካቤን ቀጥል። በቃ እሷ ደስተኛ ሆና ማየት ነው ፈልገው እኔ ሁሌም። ስለዚህ እንክብካቤን እንድትቀጥል ነው ፈልገው ሁሌም ቢሆን ቡራዬ ቴንኪው። በዚህ አጋጣሚ ማመስገን ፈልጋለሁ። ምክንያቱም ለሷ ደስታ በይሳት አንተ ትልቁን አሻራ አሳርፈሃል። እሷ ደስተኛ እንድትሆን የተቻለን ሁሉ እያረክ ነው። የሷ ደስታ ውስጥ ደግሞ የኔ ደስታም ስላለ ባለፈው ጥርስ በጥርስ እንደሆንኩ እኔ ነው የማውቀው። ትንሽዬ ድምጿን ስለሰማው አስበዋል። አንተ ደግሞ አጠገቡ ሆና ምን ያህል ደስተኛ እንደምትሆን በጣም ደስ የሚል ነገር ነው። በነገራችን ላይ ለዚህ ነገር ቴንኪው ማለት ፈልጋለሁ ቡራንም ማለት ነው በዚህ አጋጣሚ። እና ጅላ ስመታለች ያለውን ነገር አብረን የምናየው ይሆናል። እሱንም አልነገርኩትም በነገራችን ላይ ቤተሰቦቼ። ብራዘር እንዴት ነሽ? ሰላም አለን። ያው ዛሬ የመጣሁበት አላማ ትንሽ አስቸኩዬ ነው የጠራሁም። ምክንያቱም በቃ ስሜታዊ ስለሆንኩ ነው ማለት በሚወሩ ነገሮችና ሚዲያ ላይ በማያቸው ነገሮች ስሜታዊ ስለሆንኩ ነው ስልኩት ጋር እና ግዴታ ፋይል ማሳየት አለብኝ። ማለት እንደሚደብራቸው እናንተ ሃይሚንም እንደሚደብራት አውቃለሁ። ለኔ እውነት ሲባል ግን ይሄን ነገር ግዴታ ማሳየት አለብኝ ለቤተሰቦቼ ማለት ነው። ምክንያቱም እኔ በዚህ መልኩ ብዙ ሰዎች ዲስ እያደረጉኝ ነው እንትን እያሉኝ ነው። በቃ ውሸት ይዞ ነው እንደዚህ የሚጫጨው ምናምን ክብሬን እየተነካው ስለሆነ ከሃይሚ ጋር ያሳለፍናቸው ጥቂት ጊዜያቶች በቪዲዮ አያይዤ ለነሱ ላሳያቸው ነው ማለት ነው። ይሄን ነገር ሳላማክር ከማድረግ ይሄ ምክንያቱም አንተ ለኔ ብዙ ነገሮችን አድርጋል። ሃይሚ እስከ ማምጣት ድረስ ለፍታል፣ አገናኝተኛል። ለዛ ነገር ደግሞ ያንተም ልፋት ውሸት እንዳይሆንባቸው ያሉትን ያሳለፍናቸውን ጊዜያቶች በጥቂቱ ላሳያቸው ነውና ሰላም በላቸውና ጀምር። ሰላም እንዴት ናችሁ? ውድ የኛ ቤተሰቦች ደህና ናችሁ ወይ? አላችሁ አለን። ይኸው ለፋይል ምናምን የምትለው ለቪዲዮ ነው በለኝ። ለቪዲዮ ነው ብዬ እንትን ነው ስለ ለቪዲዮ ነው። ከዛ የማሳያቸው ማለት ነው። እኔ ከቪዲዮ ተደብቄ ካንተ ተደብቄ ማድረግ ስላልፈለኩኝ ነው ይሄ ነገር ማለት ነው። እንዴት ፋይሏን አውጥተህ ለህዝብ ልታከፍል የሁለታችንም ጉዳይ ነው። አብቂ ስለ ነገሮችን በኔም በሱ ቦታ በሆነስ ብላስብ የሁለታችንም ጉዳይ የሁለታችንም ስም የሁለታችንም ክብር ስለሆነ እዚህ ጋር እየጠፋ ያለው እኔ ውሸታም መባል አልፈልግም። በየደረስኩበት የልጅ ስማንት ሲኖር እንዲባል አልፈልግም። ትንሽ ይሄ ነገር ነው ማሳየው። እንዳልኩ የሚደብሩ ነገሮች አላሳየም። አብረን የነበርንባትና ትንሽ ያሳለፍናቸው ጊዜያቶች ነው ቆርጬ ማሳያችሁ ማለት ነው። የምን ፋይል ነው? ቀንታ ላሳየው እስኪ ፋይል ነው አሳየኝና ለነሱ የሚሆን ነገር ከሆነ እና እንትን እንለዋለን። በእናትህ በጣም ደስ የሚል ጊዜ በነገራችን ሰክሬት አድርገው በፓስወርድ ቁልፍ ነው ያስቀመጥኩት። ያው በነገራችን ላይ የፋይል ማለት ነው ከመናገር በፊት እዛ ክላስ ላይ የስንተኛ መሰለ 11ኛ ክላስ የማጠናቂያ እንትን ላይ ነው ያዘጋጀነው ፕሮግራም ላይ ደስ የሚል ጊዜ ነበር ያሳለፈው። ሹፍ አያት አባይ ያኔም እኮ ቆንጆ ነበረች እና ይሄንን ነው በትንሹ ለማሳየት የፈለኩት ማለት ነው። አንተ ይሄ ነገር ማለት ነው እስኪ አንተ ችግር የለም እሰጣለሁ። ይሄ ነገር ማለት ነው አንተ ይሄ የህፃን ጨዋታ ነው እየተጫወተች ያለችው የህፃን አይደለም። ይሄ ሲጀመር የጅል አስተሳሰብ ነው እያሰብክ ያለው ማለት ነው። እኔ ጅል ነው ችግር የለም። ስሜን ንጹህ ለማድረግ ፋይል አሳያለሁ። አንተ አይደብርም እንዴ? ስሜን ንጹህ ለማድረግ ነው የሃይሚና የብሩክን ህይወት ለማበጥበጥ ምንድነው በጠብጠው እውነታውን የኔን ስም ለማጽዳት ነው እዚህ ጋር እንትን ብለው ያንተ ስም ለማጽዳት እነሱን ስም ማበላሽት አለበት። ለምን ነው የሚበላሽው? እኮ ጥርት በቃ እውነታውን እንዲረዱኝ ነው ግዴታ ሚላይ ነገር እኮ አይደለም ነግሬሃለሁ። እሺ ይሄ በእርግጥ ያለፈ ታሪክ ነው። ቀለል አድርጋ ማሰብ ትችላለች እሷ። ያለፈ ታሪክ እና ከሆነ ለምን ትለቃለህ? በፊት የተደረገ ነው። ለምን ትለቃለህ? እንደዛ ከሆነ ታዲያ እና እኔ ውሸታም መባል አለብኝ? ካላመኑ አይመኑ ይፈልጉ። እነሱ እኮ አያምኑ መቼም ሁሌም እኮ አያምኑ። እኔ ደግሞ ደበረኛ ታውቃለህ። እውነት ሰው በዚህ መልኩ አንድ የሚረዳ ከስንት አንድ ጥቂት ሰው ነው እየተረዳኝ ያለው። ይሄ ነገር ደግሞ በዚህ መልኩ መቀጠል የለበትም ብዬ ነው ማለት ነው። ይሄ ፋይል ማለት እኮ አንተ ህይወቷን ይበጠብጣል አይደለም? የሚበጠብጥ ነገር አለ። ያው ህይወቷን ምስቅልቅል ነው ያለው ብቻ እርግጠኛ እንዲሆኑ ብቻ ነው ቤተሰቦች እዚህ ጋር የሷን ህይወት መበጥበጥ እኮ የኔን ህይወት እንደተበጠበጠ ቁጥር የሆነ ነገር ልጅቷ ብትሆን ዛሬ ላይ በዚህ ፋይል ተናል የሆነ ነገር ብትሆን እኔ ነኝ ጉዳቱን ማቀው፣ እኔ ላይ የሚደርሰው ጉዳት ማቀው ማለት ነው። ስለዚህ ይሄ ነገር ተገንዝበ
ያሉትን ፋይሎች አብረኝ ከሆንክ ፒስ አሁን አሳያችኋለሁ። ምንም ነገር ችግር ለፍተው እንዳሞክሩ እኔ ካንተ ጋር እያለሁኝ ማለት ነው። ይሄ ፋይል እኔ ትገለኛለህ እንጂ መቼም ፈጽሞ የማታሳየው ነገር ቢኖር ይሄ ነው። እሱ ያንተ ህይወት ነው። ይሄ ደግሞ የኔ ህይወት ነው ብራዘር። ምንም ያንተ ይሄ አንተ እኮ እኔ ማለት ነው አይኔ እያየ እንዴት የሰው ተወጣበጣለህ? አንተ ማን ስለሆንክ ነው የነሱን ህይወት የምትበጠብጠው? ምንድነው በሱ ነው እንዴ እነሱ ህይወት የሚበጠበጠው? ዝም ብሎ የሚበጠበጥ ህይወት ነው እንዴ? ብዙ ወራቶች እኮ አመታቶች እኮ አልፈዋል። እነዚህ ልጆች በዚህ ባለፈ ህይወት ይበጠበጣል ብለህ እንዳታስብ። ይኸውልህ እኔ ይሄ ነገር እንደነገርኩ ምንም የተካበደ ነገር አይደለም። ጥቂት የቆረጥኳት ቪዲዮ ነች። እሷን አሳይቼ እውነታውን ካላመኑ ሙሉ ቪዲዮቹን ነው እዚህ ዩቲዩብ ላይ መለቅላቸው ማለት ነው። በዚህ መልኩ ልታስደብረኝ እንዳትሞክር። ማን ስለሆንክ ነው አንተ የምትለቀው ይሄን ቪዲዮ? እኔ ራሴ ይኸውልህ ትለቅና ነግሬያለሁ። የምንም ለቀው ነገር ይሄ ማስጠንቀቂያ ነው የምነግርህ እኔ። እሺ ቆይ አንተ ስልኩን ስልኩን አምጣው። ይኸውልህ ነግሬያለሁ። የመጨረሻችን ነው የሚሆነው። የመጨረሻችን ነው ነግሬያለሁ። ስልኩን አምጣው። በዚህ መልኩ ነው ልትበጠበጥ። ልቀቀኝ፣ አስቀይማለሁ። ታውቃለህ? ልቀቀኝ፣ አስቀይማለሁ። በሱ ህይወት ምንም ነገር እንደማትሰማ ታውቃለህ። ስልኩን አምጣው። ልቀቀኝ። አፈው ቆይ ስልኩን አምጣው። አምጣው ስልኩን። ልቀቀኝ፣ እኔ አስቀይማለሁ። ምንድን ነው የምትለው ወንድሜ? ስልኩን አምጣው። ልቀቀኝ። ለምን ነው የምለቀው? አንተ እኔ ህይወት ምን ነው የምትሆነው? ተረጋጋ። ካንተ ጋር መጣላት አልፈልግም። እኔ አስቀይማለሁ። አልፈልግም። እዚህ ጋር ካሜራ ነው። እሺ ሁለተኛ እንደዚህ እንዳትሰኝ። እሺ ነግሬሃለሁ። ስልኩ ውስጥ አትፈልግም። ለምን አልሰጥህም? ለምን ነው የማትሰጠኝ? ይኸውልህ ሰማኛል አይደል? እኔ ያንተ ህይወት ያንተ ህይወት የሷን የኔ ህይወት ደግሞ ማለት የሷ ከሷ ጀርባ ስንት ተከታይ አላት? እሺ ይኑራምና በእናንተ ተከታይ ነው ያላት። ተከፍሏል እንዴ? ምንድነው ቆይ ሀሳብክ? ስልኩን አምጣው። አትፈታተነኝ። ምንድነው ሀሳብክ? ቆይ አንተ ስልኩን አምጣው። ይኸውልህ እያናደድከኝ ነው። ስልኩን አልሰጥህም። ይሄ ነገር መወሰንበት ፋይል አትለቅም። ስልኩን ትሰጠኛለህ። ስልኩን ትሰጠኛለህ። አንተ ስልኩን አልሰጥህም። ስልኩን አምጣው። ስልኩን ትሰጠኛለህ። ይሰብራል። ስልኩን አምጣው። ልቀቀኝ። አልሰጥህም። ቤተሰቦች እኔ ከአንተ ጋር መጣላት አልፈልግም። ያሉትን ነገሮች በስልክ እንዳትቀር ካሜራውን ታቋርጠኛለህ። ይሄን ትቆርጠዋለህ። ዝም በል እንዳትቆርጠው። ነግሯን አሳያታለሁ። ይሄን ቪዲዮ ትፖስትና እኔ እናንተ የመጨረሻችን ነው የሚሆነው። እና በእነዚህ ነው የማሳየው። በህግ አግባብ ወደዛ አይደለም። እንገራችሁ ምንም ነገር ተካብቶ ነገር የለም። ይኸውልህ የዘላለም ጸጸት ነው የሚሆነው። እሺ ይሄ ነገር አንተ ቆይ የዘላለም ጸጸት ላይ እንደዚህ የምትነሳው አንተ ያላቀ ሰው ይሆንክብኝ ነው። መታኝ እኮ ከመች ጀምሮ ነው መታኝ እኮ እኔ መጣሁ። አንተ ማጥራው ስለኔ መጣኝ። ይኸውልህ ባጋምላክ ስልኩን አምጣው። እኔ ላይ እንደዚህ መቀየር ጀመርክ። ስልኩን አምጣው። እኔ ላይ እኔ ላይ በህግ ጠይቀኝ። እሺ በህግ ጠይቀኝ። እኔ ላይ ይሄንን ማመን አልችልም። በውድ ቤተሰቦች ምን እየሆነ ነው? ቆይ ልጁ እንዴ አብሮኝ የነበረ ሰው እንዴት ነው በአንድ ላይ ሊቀየር የሚችለው? እንዴ እኔ ይሄን ፋይል ከማውጣት ዙር አላለም። ምክንያቱም የኔ ስም እየተጠለሸ ነው እዚህ ጋር። እንዴት በእርግጠኝነት ተከፍሎ ነው እንጂ ማን እንዴ ሊቀየርብኝ አይችልም። ትናንትና ያወራንበት ጉዳይ እኮ ነው ይሄ ነገር። እንዴት በዚህ መልኩ በትንሽ ነገር እንትን ዲስ ሊያደርግ ይችላል? እኔ እሷን ህይወት ይወዳል ብዬ ያሰብኩት ነገር አይደለም ማሳያችሁ ማለት ነው። ትንሽ የነበርንበትና ያሳለፍነው ጊዜ በግልጽ እንዲታይ ስለፈለኩ ነው። ምክንያቱም እኔ ቤተሰብ ዙሪያ ላይ ያሉ ሰዎች በሙሉ አንዳንድ ቪዲዮ ያሳየውኝ ለነሱ መረዳት እንትን ማለት አልቻልኩም። ሁላችሁም በሚዲያ ላይ ስለመጣው ሚዲያው እንዳየው ነበር። ይሄ ነገር በጥቂት እሷን የሚረብሽ ነገር አይደለም እንደነገርኳችሁ። ግን የኔ የምለው ሰው ነው እዚህ ላይ ዛሬ ተነስቶብኝ ሄደው። እኔ በምን ጭንቅላቱን እንደደፈነው አላውቅም። ሳቢ ዘግቶት ይሆናል እንጂ በዚህ መልኩ እንዴት ሊቀየርብኝ ይችላል? ያ ሌላ ጉዳይ ነው። ግን እኔ ይሄን ነገር ከመውጣት ወራና አይደለም ምን እስከ ሞት ድረስ ልደርስ ይችላል። ምክንያቱም እኔ እዚህ ሁሉም ሰው እንደ ወንጀለኛ የሚያየኝ እኔ ነው። ቤተሰቦቼ እናንተ ራሱ እኔ ነው የሆነ ዲስ እያደረጋችሁ ኮሜንት ላይ እየተሳደባችሁ ነው። እኔ እኮ ይጎዳኛል። እናንተ ኮሜንት ለኔ በጣም ያስደበረኝ ነው። ሪል ፋክቱን ይዤ መጥቼ እናንተ ደግሞ በሌላ መንገድ የምትቀበሉኝ ከሆነ በጣም ነው የሚደበረኝ። ጥቂት እሷ የማይረብሽ ቪዲዮ ላሳይ ብሎ ነው እንደዚህ ያደረገው ማለት ነው። ግን እኔ ምንም ያም ሆነ ይሄን ፋይል ወደ እናንተ ከማድረስ ምንም ወደ ኋላ ምለው ነገር የለኝም። ከቻልኩኝ ከዚህ ቪዲዮ ጋር አያይዤ እሷን ፋይል ልለቅላችሁ እችላለሁ። ካልተቻለኝ ደግሞ ምንም ሊያስቆመኝ አይችልም። በምንም መልኩ ቢሆን ስልኬን በልቶ ሊቀር አይችልም። እስከ ህግ ራሱ ቢሆን ሄጄ ስልኬን ተቀብዬ ራሴ የማድረግበት መንገድ እፈልጋለሁ። በያላችሁበት ቸር ቆዩልኝ።